ሰላም ጤና ይስጥልን። እንደምታውቁት በለውጡ መንግስት ትልቅ ትኩረት ከተሰጣቸው ሴክተሮች መሀል የኢንዱስትሪ ሴክተር አንደኛና ዋነኛው ነው። ይህንን ሴክተር አንድ እርምጃ ወደፊት ማራመድ የሚችል ከሰሞኑ በጠቅላይ ሚኒስትር አብይ አህመድ እና በከንቲባ አዳነች አቤቤ የተመረቀው ወደ ስራ የገባው የገላን ጉራ ኢንዱስትሪ ማዕከል አንዱ ነው። ይህ ኢንዱስትሪ ማዕከል ምን ይመስላል ብሎ ከተለያዩ የሚዲያ ባለሙያዎችና የጥበብ ባለሙያዎች ጋር በጋራ ሆነን የምንጎበኝ ይሆናል። አብራችሁ አሁን ወደ ግቢው ገባን። ግቢው እንደምታዩት በጣም የተንጣለለና አይነቅቡ በጣም በልዩ ግርማ ሞገስ የተሰራ ቦታ ነው። እዚህ ግቢ ውስጥ እንደገባን መጀመሪያ የምትመለከቱት የሰፊ ግቢ ወደ 94 ካሬ ሜትር የሚጠጋ ስፋት ያለው ግቢ ነው። እዚህ ግቢ ውስጥ 4 ኪሎ ሜትር በደሞ የሚጠጋ አስፋልት መንገድ ተሰርቷል። ይኸው እንደምትመለከቱት ግቢ በሙሉ አስፋልት በአስፋልት ነው። ሌላ ደግሞ 116 የሚሆኑ ማምረቻ ቦታዎች፣ የተለያዩ ማምረቻ ቦታዎች አሉ። እዚህ ግቢ ውስጥ በአንድ ጊዜ ብቻ ከ400 መኪና በላይ ማቆም የሚችል ፓርኪንግ ቦታ ተሰናድተዋል። ከዛ ባለፈ ግቢው በጣም ሰፊ ከመሆኑ የተነሳ እዛ ግቢ ውስጥ ለሚኖር ማህበረሰብ የህፃናት መጫወቻ፣ ህፃናት ማቆያ ቦታዎች፣ ለወጣቶች የስፖርት ሜዳዎች፣ ራሱን የቻለ የውሃ ጉድጓዶች ተቆፍሮለታል። ከዛ ባለፈ ደግሞ 10 እና ከዛ በላይ የትራንስፎርመሮች የተገጠሙለት ሌሎች ዘመናዊ ጀነሬተሮች ያሉት ግቢ ነው። ይሄ ግቢ በጥቅሉ በውሎ ኃይሉ ወደ ስራ ሲገባ ከ20 ሺህ በላይ ዜጎች በዚህ ግቢ ብቻ የስራ እድል ያገኛሉ ተብሎ ይታሰባል። መጀመሪያ የገባንባቸው እነዚህ ጎን ለጎን ያሉ ህንፃዎች ጋርመንት ወይም የጨርቃጨርቅና አልባሳት ማምረቻ ህንፃ ነው። እንዳለ የተለያዩ ልብስ አምራች ኢንዱስትሪዎች ያሉበት ነው። ከዛ ውስጥ በጣም አይቼ የገረመኝና ስሙ በተደጋጋሚ ስሰማ የነበረው ዋና ስፖርት የሚባል እዚህ ከዲዛይን ጀምሮ እስከ ህትመት እስከ መጨረሻ ፊኒሽንግ ድረስ እዚህ ቤት ውስጥ ነው የሚሰራው። ኢትዮጵያ ወጣቶች እዚህ ላይ ትልቅ ታሪክ እየሰሩ ነው። ይሄ ተቋም ወደ ውጭ ጭምር የስፖርት አልባሳቶች ነው የስፖርት ትጥቅ እንደሚልክ መረጃው አለኝ። የምትመለከቱት ደግሞ የተለያዩ የደንብ ልብሶች የሚመረቱበት ክፍል ነው። የኢትዮጵያን ወጣቶች ከውጭ የሚመጡ የነበሩትን የተለያዩ የደንብ ልብሶችን እዚህ ሀገር ውስጥ የሚያመርቱበት ቦታ ነው። ይሄ አሁን እንደምትመለከቱት ከጋርመንት አካባቢ ተወጥተን ወደ ሌላኛው ህንፃ ሄደናል። እዚህ ህንፃ ውስጥ ደግሞ እንደምታዩት የንጽህና መጠበቂያ ሳሙናዎች፣ የተለያዩ ኬሚካሎች ይመረታሉ። ቀጥሎ እዚህ ህንፃ ውስጥ ያለው ደግሞ የከበሩ ማዕድናትና ለጌጣጌጥ የሚሆኑ ምርቶችን እዚህ ነው የምታገኙት። የተለያየ እንትኖች እዚህ ጋር ተቀምጠዋል እንደምትመለከቱት። ቀጥሎ ደግሞ ያለው ህንፃ ሀገራችን ከዚህ በፊት በጣም ትልቅ ወጪ ስታወጣበት የውጭ ምንዛሬ ስታባክንበት የነበረው ትላልቅ ማሽነሪዎች፣ ኢንዱስትሪ ማሽኖች የሚመረቱበት ነው። ቀጥሎ ደግሞ ያለው የፈርኒቸር ምርቶችን ነው። ከፕላስቲክ፣ ከእንጨት እንዲሁም ከተለያዩ የብረት አይነቶች የሚመረቱ ፈርኒቸሮች እዚህ ህንፃ ውስጥ ይመረታሉ። እነዚህ ከውጭ ወደ ውጭ ጭምር የሚላኩ ምርቶች ናቸው። መቀጠል ደግሞ ይሄድ ነው የተለያየ ብረት ቅድም እዛኛው ክፍል ውስጥ እንዳየ ነው የተለያየ ማሽኖች የሚገጣጠሙበት የህትመት ማሽኖች፣ የተለያየ ምርት